ጠጋላ ኢንጂነር ወልዴ የዚህ የኛ ሀገር ተወላጅ ነው። የኛ ሀገር ተወላጅ በመሆኑ በጣም ለሀገሪቱ በመቆርቆርና በማሰብ የዋናው መስመር መብራት ሳይገባ ከመልጦ ለማርያም በፊት የሶላርና የንፋስ አቀናይቶ መብራት ጀርመኖችን አምጥቶ በማሰራት ቅድሚያ ሲያበራልን የቆየ ሰውዬ ነው። አሁን ያንን መነሻ ያደረገና የቀጥሎም የውሃውን ችግር በማየት እዚህ ሀገር የውሃ ችግር አለበት፣ በጀነሬተር ወጥቶ ውሃ ስለማትጠግቡ ወጭ በማያስወጣ በሶላር መብራት ውሃው እየወጣላችሁ መጠቀም ትችላላችሁ በማለት እያገዘን የቆየ ትልቅ ሰው ነው። አሁን ደግሞ ያንን ሲያመጣው በየአገሩ ላይ የገጠመውን መሰናክል በመወጣት ሶላሩን እዚህ አስገብቶልናል። ባይገጠምም እንዲገጠም እያደረገ ነው። ቀጣይም ደግሞ ሌላ ፕሮጀክት ይዞልን ከኛ ሳይሳካ ቀረ እንጂ የሙያና ቴክኒክ ትምህርት ቤት እናንተ ስሩና ከጀርመን እያመጣሁኝ ባለሙያ ላስተምርላችሁ ልጆቻችሁ ላሰልጥንላችሁ እያለ እየታገለ የተቀመጠ ነው። በጣም የምናደቀውና ትልቅ ሰው ነው። እሺ አመሰግናለሁኝ እድሉ ስለተሰጠኝ። በእውነት ዛሬ እኛ እድለኛ ነን። በተለይ የድቦ ሰዎች ኢንጂነር ወልዴን የመሰለ ወንድም አገሪቱ ራሱ በማግኘቷ አገሪቱን ብቻ ሳትሆን ተወላጁም እድለኛ ነው ማለት እችላለሁ። ምክንያቱም የዚችን አገር ችግር የዚችን አገር ጉድለት አይቶ ብዙ የውጭ ሰዎች ሳይቀሩ አገሪቱ ድረስ እዚች ቦታዋ ድረስ አምጥቶ ችግራችን እንዲታይ በማድረጉ ኢንጂነር ወልዴ በጣም ትልቅ ባለውለታችን ነው። የአገሪቱን ባለውለታ ነው፣ ልናመሰግነውም ግድ ነው። ስለዚህ አሁን እሱ ካደረገልን ስራዎች ለመጥቀስ ያህል የመጀመሪያው እዚህ ሀገር ሲረግጥ ለዚህ ሀገር ወጣት ለዚህ ቀጠና ወጣት የሚያስፈልገው ቴክኒክና ሙያ ስልጠና ነው ብሎ ፕሮጀክት ነድፎ ቴክኒክና ሙያ ሊያሰለጥንልን ትምህርት ቤት ሊገነባልን ሲነሳ ከኛው ጉድለት ወቅቱም እንትን ባለመሆኑ ምቹ ባለመሆኑ እስካሁን ድረስ ተጓቷል። ከዛም አልፎ ደግሞ የውሃ ፕሮጀክታችን መብራት ራሱ አገሪቱ በመጀመሪያ ሳይኖራት መብራት በሶላር እንዲኖራት ያደረገልን ትልቅ ባለውለታችን ነው። ልናመሰግነው ይገባል። እግዚአብሔር እድሜውን ያርዝምልን። ከዛ አሁን በመቀጠል ልንጠይቀው የሚገባን እሱን በሶላር ጉልበት ውሃውን የከርሰ ምድሩን ውሃ ለከተማይቱ እንዲዳረስ አሁን የጀመረው ስራ አለ። ሶላሩ በእርግጠኝነት እጃችን ገብቶ ተረክበነዋል። የሚቀር የባለሙያ ስራ ብቻ ነው እና ያን ባለሙያ ደግሞ እንዲሰራው የሚያደርግልን እሱ በሚያውቀው ቴክኒክና ሙያ ስለሆነ እሱ ባለሙያ ልኮልን ያን የከርሰ ምድር ውሃ በበለጠ በተሻለ ሁኔታ እንድንጠቀም እንዲያደርግልን ነው። ከዛ አሁን ኤችዲፒ የሚባል ደግሞ ሌላ ድርጅት ይዞታ ውሃ እንዲያቀርብ እየተደረገ ነው፣ ለዚህ ለወረዳው ማለት ነው። ስለዚህ በወረዳ ደረጃ ካለው ኤችዲፒ ድርጅት ጋር ተነጋግሮ እንደውም ይችን ሀገር የተሻለ ውሃ እንድታገኝ እንዲያደርግልን እንጠይቃለን። ከዚህ ውጭ በጣም ነው የምናመሰግን። እግዚአብሔር ይስጥልን። እሺ ስለተፈቀደልኝ አመሰግናለሁ። ያው በሰፊው ተገልጿል። ዞሮ ዞሮ የድቦ ትልቁ ጥያቄ መሰረተ ልማት ነው። የመሰረተ ልማት ትልቁ ውሃ በተለይ ቀደም ሲል ድቦ እንዴት እንደነበረ ይታወቃል። በባሌ እየጠለቅ ሌሊት በ9 ሰዓት ውሃ እየቀዳን ያንን ነገር ደግሞ አሳልፈን ጥሩ ነገር መካከል ላይ ተገኝቷል። ይሄ ምን ነው የተገኘው? የሀገር ተወላጆች ኢንጂነር ወልዴ ትልቅ ሚና ተጫውተዋል። መቼም የማይረሳ ቅርስ ነው እውነት ለመነጋገር የተደረጉ። እንዲሁም ደግሞ የማይረሱ ሰዎች እነ አቶ አስራደውና እነ በላይ ዘለቀ ጋር በመገናኘትና እንዲህ አንኳር ሰዎች ጋር በመገናኘት ጥምር ስራ በመስራት በመቀናጀት የድቦ ውሃ ተጠቃሚ እንዲሆን ተደርጓል። ይሁን እንጂ የገጠሩ ህዝብ
እየፈለሰ ወደ ከተማ በገባበት ሰዓት የውሃ ጥረት ወደ ነበርንበት ሊከተን አሁንም እያሽመደመድን ነው። ለምን ሲባል በጣም ኃይለኛ ጫና እየተፈጠረብን ነው። አሁንም ቢሆን በጣም የሰው ብዛት ገብቷል። ለምን ሲባል ድቦ መሀከል ናት። ምናልባት ሌሎች ሰዎች እንደሌላ ሊዋት ይችላሉ እንጂ ትልቅ እምብርት ሀገር ናት ማለት 19 ቀበሌዎችን አጣምራ ያዘኝ ናት። እነሱ ደግሞ ከገጠር ወደ ከተማ ትልቅ እየፈለሱ እየመጡ የገቡ ሰዎች በርካታ ሰዎች አሉ። ስለዚህ የውሃ እያጠረ ግፊቱም እያጠረ ለምን እየበዛበት ጫና እየበዛበት ስለሆነ አሁንም ቢሆን በተለያዩ ፕሮጀክቶች የሚገቡ ወደ ነብሬም አካተው የሚሄዱ አሉ ተብለዋል ቆርጠው። እነሱን ደግሞ ኢንጂነር ወልዴም ያው እሱን ከመለመን እኛ ምንም ወደ ኋላ አንልም። እሱም ይሄ ደግሞ ቀላል ነው ሊከብደው ይችላል የሚል ነገር እንኳን ብዙ እንትን አይለኝም። እሱን ደግሞ አግዞን የድቦን ህዝብ የ011ን ቀበሌ ብቻ ሳይሆን ታባይ በመለስ ተጠቃሚ ያደርገዋል ብዬ እገምታለሁ። አመሰግናለሁ። ጥሩ ነው። አይበቃም? የተወሰነ ምስጋናም ጥሩ ነገር ምስጋና ለሱ ትልቅ ወይም አባ ተነስ አባ ገደለ መደርደሪያ ያገኘው ማመስገን እኮ ነው ያለ ምስጋና መስጠት ነው። ጀመር እንግዲያስ እኔ እንደኔ የማውቀው እርግጥ መሬት ሁሉ ተረክበን መሬት ለውጠን ያን እንዲቆፈር ተደርጎ ትምህርት ቤት እንዲከፈት አድርጎ እንደሱ ያለ ሰው ዘመድ የለንም። ውሃ አሁን እንደ ውሃ እንግዲህ ሌላው እንደማንም ይሆናል። ውሃ እና እሳት ተለለ ተስፋ የለም። ይህንን ያደረገልን ሰው አሁንም ተመለመን ወደ ኋላ አንል ይምጣና ይችን ገጣጥሞልን እንደ እውነት ከሆነ በዚያም ችግር ያለውን በዚህም ችግር ያለውን እኛን ሞታለን እንጂ ከዚያ ችግራችንን እንወገዳለን እናስወግዳለን። እኛም ይደውልልን እንደዋወልና ችግራችንን ያነቃ ለህዝብ እንጂ ለግለሰብ የሚመጣ አይደለም፣ ለህዝብ ነው። ይሄንን እንጠይቃለን። እንደ እውነት ከሆነ እንደሱ ያለ ከኛ ሲቀር ነው ያን መሬትም ወደ ከተማ ቦታና ወደ መናኸሪያ ዞር ነው እና ይሄን ሁሉ ብዙዎችን ተረክበን ብዙዎችን ወክሎን ሄደን ይሄን ሁሉ አድርገናል እና እንደ እውነት ከሆነ እሱ እንደው እንደ እውነት ልጆቹ ሰው ይሁኑለት። አሁንም ወደፊት መለመናችን አይቀርም። ይሄንን ይገጣጥምልን እንደ እውነት ከሆነ ይሄንን ሪፖርት አድርግልን ነው እና እግዚአብሔር ይስጥልን። ይሄ ነው ከዚህ በላይ እድሉ ስለተሰጠኝ በጣም አመሰግናለሁ። ኢንጂነር ወልዴ ማለት የእነብሴ ሳር ምድር የድቦ አካባቢ ተወላጅ ነው። እጅግ የሚደነቅ የሚያስደንቅ ሰው ነው። አገሬ ወገኔ ብሎ ከጀርመን ድረስ በመምጣት መጀመሪያ የመብራትን ብልጭታ ያሳየ በድቦ ላይ ከፍተኛ አስተዋጽኦ ያደረገ ሰው ነው። ከዛም በኋላ ውሃ የህዝብ አላገኘም ጠማው፣ እንዴት ማድረግ አለብኝ በማለት ጀርመኖችን አሰባስቦ ከጀርመን አስመጥቶ ይሄን ሁሉ ነገር አድርጎ ሶላር እዚህ ድረስ እንዲመጣ አድርጎ አሁን ያ ሶላር እስካሁን ድረስ ባለመተከሉ የህዝቡ ብዛት እየጨመረ በመሄዱ ችግር አለ። ያንን ችግር እንዲፈታ ያለውን ሁኔታ በልሞና በመጽናናት እንለምናለን። ይሄንን ውሃ ማነው ሶላር እንዲያስገጥምልን ጥያቄው ቢቀርብ ጥሩ ነው እላለሁ። አመሰግናለሁ። በጣም ጥሩ። ተጨማሪ የረሳሁት ስላለ ነው ይቅርታ። ይህ ሰውዬ ተበጎ አድራጊ ድርጅቱ ለህዝብ ብቻ ሳይሆን ለተቋሞች፣ ለቤተ ክርስቲያን መብራት፣ ለትምህርት ቤት መብራት፣ ለጤና ጣቢያው መብራት አስገብቶ የሄደ ሰው ነው። እነዛን ጀርመኖችን ይዞ መጥቶ እና ይህ ነው የማይባል ውለታ ደስቻ ሀገር ውሏል። እንኳን ይችን ቀላሏን ሌላም ነገር ይደግፈናል ብዬ አምንበታለሁ። በጣም ጥሩ። እናመሰግናለን።